በትምትል ይወልዳል። እሺ ባት መችረሳል ቤቱ ምሰሶ ድካሙ ታግሶ የላቡና ጉርሶ ያስደስት የለም ወይ መውደዱ ለግሶ አባቴ ምንድነው ምንድነው የሰው ልጅ ላይ እንዲህ ማፍጠጥ? አቤት አቤት ፈልጋለሁ ብለሽ አይደል ያስጠራሽ? መጣው። አቤት ምን መሰለ? ምንም አልመሰለኝ። መናገር የምትፈልጊውን ተናገሪና ሂጂ። ልጄን ለማየት ነው የመጣሁት። በጣም ናፍቃኛለች። የማንን ልጅ? ያንቺን ልጅ እኔ ጋር አስቀምጠሻ? ዳዊት እንዳበሳጨው እንዳጠፋው ይገባኛል። እስካሁን እኔን የሚመለከት ነገር አላወራሽም። ጊዜ ተርፎሻል መሰለኝ። እንዴ ልጄን እፈልጋታለሁ። እኔ አሳድጋታለሁ። ልታሳድጊያት? ምን አስሎንሽ? እብድ መስልሻለሁ እንዴ? ለማንም መንገደኛ አሳልፌ ልጄን የምሰጠው? እኔ ማንም አይደለሁም፣ መንገደኛም አይደለሁም። ትሰማኛለህ? 9 ወር ሙሉ አርግዤ አምጬ የወለድኳት እናቷ ነኝ። አንቺ ማፈሪያ! እንደዛ ማርገዝሽን ካወቅሽባት ቀን ጀምሮ እስክትወልጂ ድረስ ታማርሪባት የነበረችውን ልጅ ገና በወለድሻት በ3ኛው ቀን ጡትሽን ነጥቀሻት የጠፋሽባትን ልጄ ናት እናቷ ነኝ ብለሽ ስታወሪ ትንሽ አታፍሪ? እኔ ብዙ ምክንያቶች ነበሩኝ። አሁን ግን ለልጄ የተሻልኩም እናትም የተሻለ ነገር መስጠት የምችል እናት ነኝ። እንደዚህ እየተንከራተተሽ መኖር የለባትም። አንቺ ዛሬ በእጄ ሰበብ ልትሆኚ ነው እንዴ የመጣሽው? ስንት ነገር ሆኜ ያሳደግኳትን ልጅ ልትነጥቂኝ መጣሽ? እንደዛ ጠረንሽ ሲርባት ከጉያሽ ነጥለሽ የራስሽን ነገር አስበልጠሽ ስትሄጂ ይሄንን ማሰብ ነበረብሽ። እሺ በቃ አጠፋው። በቃ ለሱ ይቅርታ። አሁን በደንብ ክሰታል። ሲጎልብሽ ወርውረሻት ሄደሽ ሲሞላልሽ ልውሰድ ማለት አትችይም። በጉድለቴም በሙላቴም ካጠገቤ ያለች አንድ መጽናኛ እኔ በሕይወት እያለሁ መውሰድ አትችይም። ጥሩ። በሕግ ማለቅ ያለበት ነገር ሁሉ በሕግ ያልቃል። እንደዚህ ፀሐይ ለፀሐይ ያጎሳቆልካት አብረሃት መኖር አትችልም። አፍንጫን ተይዘህ ወደ ሰውን በግድ ታስረክበኛል። ደሞ እናቷ ነኝ። አትችይም። በትምትል ይወልዳል። እሺ አትችይም። ማንነቴን መውሰድ አትችይም። አትችይም። እሺ ከጀርባ አዝዬን ትፍኛ አስባልኩኝ ተስፋ የምትሆኝ መጽናኛዬን መንጠቅ አትችይም። አትችይም። ማደግሽና ፈኩ የማልት ምርኩዝ የሌሊት መብራቴን አገኘሁኝ ብዬ ቁርስ መሰራቴ ካሴ የመርቻዬ አምላክ የበረከት የተስፋዬ ኩራት እያልኩኝ ልጄ ናት ተሰበር አንገት የተደፋ እግሬ ስም የሚያጽናናኝ አታውሳት